እኔ ደግሞ እሷ ያለችበት ደስታችንን ማክበር ነው የምፈልገው። ስለዚህ እሷም ሶፋ ላይ እኔም አልጋዬ ላይ እንተኛለን። ከቤት ውጡ እስከምትለን አታረገውም። ያንተ ሚስት ናት የማታደርገው። ካደረገችው ስቄም አላባራም። እንግዲህ ምን እንደምትላት አስብበት። አግኝቼ ነው አባዬ። ብቻ ግን ጊዜው ይድረስልኝ። መጀመሪያም እኮ ቤቱን እንጂ ካሌብን አልፈለገችውም ነበር። እንደዛ አይደለም። የሚታይ ነገር ማሸፍንለት። ቤት ያገኘች መስሏት ተቀየራም ከሆነ ተሳስታለች። አንተ እስኪ አብረን እንይ። ይሄ ነገር መስመር እንዳይስትክ። መስመር እኮ ከሳተ ቆየ ልጄ። ግን እኮ አባዬ አትጫን። ከነገርካት ንገራት። ግን ብሩ ለምን ቀረብኝ እንዳትል። እሺ አልነግራትም። ግን ከተፋቱስ? ተፋቱ ይባላል እንዴ? ካሌብስ? ካሌብ ምን ይሆናል? የተሻለችዋን ያገባል። የተሻለች? አዎ፣ ቆንጆ አስተዋያን መርጦ ያገባል። እኔም እኮ ልጅ ነኝ። ቅድሚያ እኔን አድረኝ። እስኪ ፈጣሪ ያውቃል። የሆነ ሰርፕራይዝ አለኝ። እንዴ? ለማን ነው? ደስ የሚለው ነገር ላንተ ነው እኮ። ምንድነው? አልነግርህም። ግን ቲና አንድ የምነግርሽ ነገር አለ። እምልሽን ግን እሺ በይ። አንተ እኮ እያልከኝ ያለው ከማትወጁ ሰው ጋር ኑር እያልከኝ ነው አይደለም? እስካሁን ታግሰሽ አይደል? አሁን ግን በቃኝ። ይኸውልሽ የሚቆጭሽን ነገር አታድርጊ። ቤት እመጣለሁ፣ ጠብቀኝ። የት ልትሄጂ ነው? ሰርፕራይዙ ልነግራችሁ እመጣለሁ። መቼም የማይሆን ነገር እንዳይሆን። ምናልባትም ይሆናል። ስለ ቤቱ እንዳይሆን አይደለም። እሺ በቃ ጥሩ። ግን ቶሎ ተመለሽ። እንዴት ዋልክ? ቶታል ጊዜዎች አትወጣም። ብቻ ማውራት ነገር አለ እኮ። እሷ ባለችበት አውሪ። እኔ ልፋታ ፈልጋለሁ። ቲና ቤቱ በስሜ ተፈርሞልኛል ብላ ውላ ሳታድር የፍቺ ጥያቄ ጠየቀች። ካሌብም ሲያስብበትና ከእሷ እስከሚመጣ ድረስ ሲጠባበቅ ነበረ። ከቤት ውጡ ትለናለች የሚለው ነገር እየተጠባበቋት ነበር። ነገር ግን እንዳሰቡትና እንደፈሩት እነሱ እንዳሰቡት ውጡልኝ፣ ፍቺ እፈልጋለሁ፣ ማንንም ሰው ማየት አልፈልግም ብላ ጠየቀቻቸው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሮ እንግዲህ በባለፈው ዳኒ ቤቱ በስሟ እንዳልተፈረመላት ሲያውቅ የሚሆነው ግራ ገብቶት ቁልፉን ተቀብሎ እንግዲህ እሳቸው በተኙበት ሰዓት ቁልፉን ይዞ ወደ ክላሳቸው ገብቶ ሲከፍት እምቢ ብሎት እየታገለ ባለበት ሰዓት አልከፈትም ባለበት ሰዓት የካሌብም አባት እዛው ጉርፋቸው ክላሳቸው ድረስ በመሄድ ምን እየሰራህ ነው? ምን እያደረክ ነው? የሱ ቁልፍ አይደለም፣ እንካ ይሄው ቁልፉ፣ የምፈልገውን ነገር ፈልግ ብለው ቢሉት ተደናግጦ አባዬ አንተ እንዳሰብከው አይደለም፣ እኔ እኮ በባለፈው ቤቱ በስሙ አልተፈረመላትም ስትለኝ እርግጠኛ ለመሆን ወረቀቱን ላይ ነበረ ብሎ ሲለው አንተ ምን ቤት ነህ? ምን አገባህ? ወንድም አይደለህም እንዴ? ለአንተ አይደለ ቤቱ የተፈረመውና የተሰጠው? ስለዚህ አንተ ምን እንደዚህ አደረገህ ብለው ቢሉት እኔማ ገርሞኝ ነው ብሎ ሲል እሺና በቃ አሁን ውጣ ብለውት ከክላስ አስወጥተውት ነበረ። ዳኒም አባዬ በተፈጠረው ነገር ይቅርታ በጣም ስለገረመኝ ነበረ ሲል አይ አድርገሃል፣ ሳታደርግ ነበረ መጠየቅ የነበረብህ። ብትጠይቀኝስ? እኔ የጠየከኝን አልከለከልኩህም፣ እሰጥሃለሁ ብያለሁኝ አይደለ? ስለዚህ ለምንድነው የማትታግሰውና የማትረጋጋው ብለው ሲሉት እውነትህና አባዬ ትሰጠኛለህ ሲል ነበር። አዎ አንድ ነገር ቃል ግባልኝ፣ በመጀመሪያ ቃል የምትገባልኝ ቤቱ በስሟ እንዳልተፈረመላት ለቲና ካልተናገርክ ብሩን እሰጥሃለሁ፣ ነገር ግን ሚስጥር ማየት ካልቻልክና ከነገርካት አልሰጥህም ብለውት ነበረ። ቲና ትመጣለች ተብሎ ሲጠበቅ እንደተጠበቀው እቤት እንደመጣች ሰላምታ እንኳን አስተካክላ ሰላምታ ሳትላቸው ዳኒም ብቻ ነበረ በደንብ አቅፋ ሰላም ያለችው። አባትየውን ይሁን ካሌብንም ሰላም ማለት አልፈለገችም። ልክ ገና እንደገባች ነበረ ነገር እየጀመረችው። ካሌብም ሁኔታዋ በጣም ስላስጠላውና ስለተናደደ አባዬ ልወጣ ነው ብሎ ሲጠይቀው አባትየውም እሺ በቃ ሄድ ልጄ፣ ተንፈስ በል፣ ተረጋግተህ ትመለሳለህ ሲሉት እሷ አፍጣባቸው ነበረ። ካሌብ ራሱን አረጋግቶ ወደ ቤት እንደተመለሰ
ወደ ምኝታ ክላስ ገብቶ እሷም ልተኛ በነበረበት ሰዓት ተነስና ውጭ ወጥተህ ተኛ ስትለው እሱም እኔ ውጭ ወጥቼ መተኛት አልፈልግም፣ ከፈለሽ አንቺ ራስሽ ሄደሽ በዛ ሶፋ ላይ መተኛት ትችያለሽ ሲላት እሺ በማለት እየተነጫነጭ ሶፋ ላይ ሄዳ አድራ ነበረ። ልክ ጧት ስትነሳ የካሌብን አባት ስታገኝ አባዬ ካሌብ በጣም ተቀይሮብኛል፣ ምን ሆኖ ነው እንደዚህ የሆነው ምናምን ባለ ሰዓት እሱ አልተቀየርም፣ አንቺ ነሽ የተቀየርሽው፣ ገና ለገናው በስምሽ ባዞርልሽ ቤቱን ጥለሽ እኮ ውጭ ሄድሽ፣ ምናለ እኳ ትንሽ ብትታገሺ ብለው ቢሏትም ከሰው ሳትቆጥራቸው ነበረ ጥላቸው የገባችው። እንግዲህ ካሌብም ይህን ያክል ጊዜ ኖረሽ አብሬ እተኛለሁ ብለህ አታስቢም፣ ይህን ያክል ጊዜ ውጭ ከርመሽ እኔ ጋር ልትተኝ አትችይም ብሏት ነበረ። ዳኒም በሁኔታው በጣም ተደናግጧል፣ ግራ ተጋብቷል። ምክንያቱም ከተናገርክ ሚስጥር ካመለጠ መቼም አልሰጥህም፣ ሚስጥር መያዝ ከቻልክ ግን እሰጥሃለሁ ስለተባለ በሁኔታዎቹ በጣም እየተገረመና እየተደናገጠ ይገኛል። ሶስታቸውም ተሰብስበው እያወሩበት ባለበት ሰዓት ኤደን ለካሌብ አባት ደውላላቸው ነበረ። ያልኩት ነገር እንዴት ሆነ? ከአሁን በፊት ዳኒ ምከሩልኝ ብላ መታ ስለነበረ ለውጥ አለው ወይ ብለው እየጠየቋት ባለ ሰዓት ዳኒ ልክ ኤደን መሆኗን ሲያውቅ በጣም ቅሪር ነበር ያለው። ልጅ ብለው ሲያዋሩ ልጅ አባዬ እያለ እየሳቀ ነበረ፣ ሲያስመስል ነበር። እሳቸውም ሳያስጠጡ አዋርተዋት ቤቱን ለቀው በወጡበት ሰዓት ዳኒ ግን በጣም ተደናግጦ ስለነበረ ተከትሏቸው ሄዶ ሲጠይቃቸው ነበር። ምንድን ነው እኔ ስሟን አልጠራሁኝ፣ ይልቅስ አንተ ተከትለህ መተህ አሁን ስትገባ ትጠይቀሃለች ብለው ሲሉት ተከትሎ በወጣ ሰዓት ወዲያውኑ ተመልሶ ምንድን ነው እኔ ማላቃት ልጅ አለቻቸው እንዴ ብለው ስጠይቀው ቲና ኧረ እኔ አላውቅም ልጅ ብለው ሲያዋሩ ሰማሁኝ እንጂ እያለች ነበር። እንግዲህ ቲና ገና ለገናው ቤቱ በስም ይሆኗል ብላ ትሁት ጋር ኪችን ሄዳ ስታመናቅራት ትሁትም በስነ ስርዓት ማዋረትም ሆነ ማዘዝም የምትፈልጊው ካለች በስርዓት ጠይቂ ስትል ብጠይቅሽ ባልጠይቅሽ ምን ልታመጪ? ከአሁን በኋላ መንቀሬ ነው ማወጣሽ። አዛዥ የለኝም። የፈለኩትን የማስገባት የፈለኩትን የማስወጣት መብቱ የኔ ነው። ይሄ ቤት የኔ ነው ብላ ስትላት ነበረ። ትሁትም በሁኔታዋ ተገርማ ጀግና እኮ አይፎክርም፣ ለምንድን ነው ግን ማታሳይ? ሁልጊዜ ፎከራ ያንቺ ፎከራ እንደሆነ አያልቅም ብላ ስትል አደለ እንደዚህ እንደሆንሽብኝ አቀሪም አሳይሻለሁ፣ መንቅሬ ነው ማወጣሽ ታያለሽ ስትላት እኔ የገረመኝ የአንቺ አሽቃብጠሽ በሜዳ መቅረትሽ ነው እኔ የገረመኝ፣ ለፍተሽ ቀረሽ ስትላት ትሁትም ምንም ሳይመስላት ስቃ ገልፍጣ ነበር የተወቻት። ከኪችን ከወጣች በኋላ ምግብ እየሰራች ትሁት ጠርታት ቡና አፍሊልኝ ስትላት እኔ እኮ አሁን ምግብ እየሰራሁ ነው፣ እሱን ልጨርስና እሰራልሻለሁኝ አድርጊ የስሪልኝ አልሽኝ ስትላት መልስ እንዳትመልሽልኝ፣ አድርጊ ያልኩሽን ነገር ቀጥ ብለሽ ምንም መልስ ሳትመልሽልኝ መስራት አለብሽ፣ አይ ካልሽ ግን ከዚህ ቤት አስወጣሻለሁ ስትላት የካሌብም አባት በአይናቸው ጠቀሳ አድርገው የምትልሽን አድርጊላት ነበር ያሉት። እሷም እሺ በማለት ታዛዥ ነኝ ብላ ወደ ኪችን ስትሄድ እሱ ነው የሚያዋጣሽ፣ ወተትም ቢሆን እያፈላሽ እሱን ትተሽ ነይ ቶሎ ካልኩሽ ትተሽ ትመጫለሽ ካሁን በኋላ እያለቻት በምትዝበት ሰዓት ዳኒ ወደ ቤት መጥቶ ስለ ካሌብ አንዳንድ ነገር ሲያወሩ አባዬ ካሌብ ምከረው እንጂ ስትል ዳኒም እንደዚሁ ሲል ችግር የለውም እንግዲህ አልፈልግም ብላ ቤቱ ካስጠላት ጥላ ተወጣች። እኔ ልጄን ያዘጋጀሁለት አለ መርጬ እድረዋለሁ ብሎ ሲል ዳኒ በጣም ተደናግጦ ማንን እንዴት ሲል ነበረ። እሷም እንዴት በዚህ ፍጥነት ታዘጋጅለት ቻልክ? ከየት አምጥተህ ነው? በጣም አስገርምኸኛል ምናምን እያለች ባለችበት ሰዓት ከቤት ተያይዘው ወጥተው ዳኒ እንዳትተነፍስ ስለተባለ በጣም ተጨናንቋል። መናገርም ይፈልጋል፣ ግን ከተናገርኩ ደግሞ ብሩን አላገኘውም የሚል ነገር ስለሚያስፈራው ሁለት ልብ ሆኗል። ግን እሷ እንድትረጋጋ ቢነግራትም
እኔ በጣም ነው የገረመኝ። አባዬ እኮ ፍቺ ጠይቃለሁ ፍቺ እፈልጋለሁ ብዬ ብለው እኔ ድረዋለሁ ብሏለኝ። ፍጥነቱ ግን በጣም ገርሞኛል። ቆይ ማን ሊድረው አስቦ ነው ብላ ስትል እኔ ምን አውቄ እናሳውቀኝ። ይልቅስ አንቺ ተረጋጊ፣ እንደዚህ አትሁኝ። ሰው እኮ አየር ሲያገኝ አዲስ አየር ሲያገኝ እኮ ተረጋግቶ ነው የሚመጣው። ግን አንቺ እንኳን ልትረጋጊ የባስኑ ብሶብሻል ብሎ ሲላት፣ ቆይ ግን አንተ ለእነሱ ተጨምረህ ጭራሽ አንተ ራስህ እኮ ተቀይርሃል። ምን ሆነህ ነው? ለዚህ ጊዜ አልነበር እንዴ ስንታገል የነበረው? ለብዙ ጊዜ እኮ ስንለፋበት የነበረው እኮ ተሳካ እያለች ስትለው፣ እሱ ግን ቤቱ የውሸት እንደሆነ ስለሚያውቅ ትንፍስም አላለ፣ ምንም አላለ ነበር። እሷን ለማረጋጋት ቢሞከርም እሷ ግን በጣም ቸኩላለች። የጅብ ችኩል ቀንድ ይዛል እንደተባለው ልክ እንደዛ ነው የሆነችው። ገና በቅርብ እንኳን እንደው ብዙ ወራት ሳታስቆጥር እንደዚህ በአንድ ጊዜ ዘላ ቶሎ ብላ ቤቱን የኔ ነው ብላ ባለስልጣን ሆና ቁጭ አለች ማለት ነው። በስሟ ቢሆንላትማ እስካሁን ድረስ የሆነ ነገር አድርጋቸው ነበር። በቃ ግን እሳቸውን ብልጥ ስለነበሩ ቀድመዋታል ማለት ነው። እንግዲህ ዳኒ በጣም ልትረጋጋ ቢመክራትም እሷ ግን በጭራሽ ልትረጋጋ አልቻለችም። ካሌብ ጋር ተቤት እንደመጣች ካሌብ ጋርም ሊስማሙ አልቻሉም። ተመልሶ ዳኒ ከቤት ይዟት ወጥቶ ቢመክራትም ልሰማ አልቻለችም። ይልቅን ሰርፕራይዝ አለ፣ ሰርፕራይዝ ማደርጋችሁ አለ ብላ ስትለው ብቻ ስለ ቤቱ እንዳይሆን ሊሆንም ይችላል አይታወቅም። አሁን አንተ እቤት ሄድና ጠብቀኝ ስትለው እሺ በማለት ወደ ቤት ሄዶ ነበረ። ግን ቤት ከሄደ ሁላቸውም ተሰብስበው ትሁትም ቡናዋን አፍልታ ቡና ትጠጣለች ብለው ተሰብስበው ቢጠይቋት እሷ ግን እሳት ለብሳ ነበር የገባችው ወደ ቤት። ልክ እንደገባች ትሁትን ውጭልኝ ነበር ያለቻት። ካሌብም መልሱ አይ አትወጣም፣ የምትናገረው ነገር ካለሽ እዚሁ ተናገሪ ስትላት አሁንም ስትጮህባት ካሌብ አንቺ የምትናገሪው ነገር ካለሽ ተናገሪ፣ ትሁት መውጣት አትችልም ብሎ ሲላት ፍች እፈልጋለሁ ስትል ካሌብም ሆነ አባትየውም በሳቅ ነበር የሄዱት። በእሷ ቤት አሁን ቤቱ በስሟ ሆኗል። እነሱን አስወጥታ ሜዳ ላይ ልትጥል ነበረ። ይህንን ቀን ደግሞ ካሌብ ሲጠባበቀው ነበረ። አባትየውም በእርግጠኝነት አሁን መጥታ ከቤት ውጡ ትለናለች ሲለው፣ ካሌብም ባለችኝማ ይህን ቀን ነው እየጠበቅኩኝ ያለሁት፣ አሳያታለሁኝ። እኔ ካሌብ አይደለሁም። ይህን እኔ ከፊት አለቅደማት እንጂ ከእሷ ከመጣ አባዬ አንተ አታስብ ሲለው ነበረ። የካሌብ አባትም ለነገሩ አንተ እኮ የኔን ያክል አልተሰቃየህም፣ የኔን ያክል አልተገፋህም። እኔ እኮ ብዙ ነገር አድርጋኛለች በማመን የተነሳ አንተ ምንም ነገር ስላልደረሰብህ የኔን ያክል አላመመህም እያለው ነበረ። እንግዲህ ቲና አልተሳካላትም። ሁሌ ዳኒና ቲና ብዙ ነገር አስበው ብዙ ነገር ለፍተው ነበረ የሰው ቤት ወስደው ለራሳቸው ለማድረግ ለመሸጥ ለመብላት። ቲና ገና ለገናው ቤቱ በስሜ ነው ብላ እንግዲህ ብር ተበድራ ወደ ውጭ ወጥታ ተፍታታ ዘና ብላ ነበር የመጣችው። እውነት እንዳልሆነ ስታውቅ የተበደረችው የተዝናናችበት ብር ከየት አምጥታ የምትከፍለውን እንግዲህ አብረን የምናየው ይሆናል። ዳኒ እውነት እንደው ብር አገኛለሁ ብሎና አሁን እየተጠባበቀ ያለው በጣም ያሳዝናል። ምስኪን የሰው ገንዘብ በዚህ ልክ መጠባበቅ። እኔ እኮ ቢሰራ ኖሮ የራሱ የተወሰነ ያገኝ ነበር። ግን የሰው ገንዘብ አገኛለሁ ብሎ ሰው ገንዘብ ከማንጋጠጥ በራስን መስራት የሚያክል ነገር የለም ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለነኢማ ቤት አዲስ የሆናችሁ የደውል ምልክት እያጠቆራችሁ ሰብስክራይብ ማድረግ አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።